ኢትዮጵያውያን ኤርትራውያን በሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ደረጃ እንዴት ውለሃል? እንዴት አርፍደሃል? እንግዲህ ዛሬ ብዙ መረጃዎች አሉ። ዝርፊያውም አለ። የሀገሪቷ ሁኔታ እንዳለ ሆኖ በቅድስት ስላሴ ካቴድራል በስነ መለኮት መምህራን እንዲሁም ለአሁን ተማሪዎች ከነቀሚሳቸው በጣም ማግኒፊሳንት የሆነ በጣም ትልቅ ቁጥር ያለው ስብሰባ አድርገው ከነቀሚሳቸው ገብተው ጠንካራ መልእክትን ያስተላልፉበትን መረጃን ይዘን መተናል። ወደዛው እንሄዳለን። እንኳን ደህና ቆየሽኝ መቲ። በጣም አመሰግናለሁ። ሰልፍ ነው ያልኩት እንኳን ዝም ብሎ አይደለም፣ በሰልፍ እኮ ነው የሄዱት። ልክ ነው። ሰልፍ ለብሰው እና ነገሮች በፍጹም አንላቀቅም ነው ዘንድሮ። እየቀለዱ መሄድ የለም የሚል ነው። ጥሩ ነው። እንደዚህ አጀንዳችን ላይ በመቆየታችን ደስ ብሎኛል። ሁሉንም እንመጥበታለን። እየተደረገ ያለው ነገር ሁሉ ቀጥሏል። የሀገሪቱ ውጥረት እንደቀጠለ ነው። እስኪ ትናንትና የኦሮሞ ፌደራሊስት ኮንግረስ በነ ዶክተር መረራ ጉዲና የሚመራው ፓርቲ ምርጫውን አስመልክቶ ያወጣትን መግለጫ እናስቀድም፣ ለውይይታችን ለመግቢያ እንዲሆን ወደ ሌሎቹ ከመሄዳችን በፊት። እንግዲህ መቲ ኦፌኮ ምርጫውን አስመልክቶ መግለጫ አውጥተዋል። 7ኛውን ይሄ ምርጫ ሰላምና መረጋጋትን ሆነ ዲሞክራሲያዊ አስተዳደርን እንደማያመጣ በጽኑ እናምናለን ያለው ሲጀምርም ከአንድ ዓመት በላይ ኦፌኮ እና ሌሎች እውነተኛ ተቃዋሚ ፓርቲዎች አስምሪበት እውነተኛ የስሙላዎቹ ተለጣፊዎቹ ሰረጌትድ የሆኑ ሳይሆኑ እውነተኛዎቹ ነፃ ፍትሐዊና ታማኝ ምርጫ ለማካሄድ የሚያስፈልጉትን መሰረታዊ ቅድመ ሁኔታዎች በግልጽ አስቀምጠን ነበር። ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲ ጽሕፈት ቤቶች እንዲከፈቱ፣ አፋኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙ፣ ገለልተኛና በጋራ መግባባት ላይ የተመሰረተ የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቋቋም፣ የጸጥታ ኃይሎች ከፖለቲካዊ ወገንተኝነት የጸዱና ገለልተኛ እንዲሆኑ በይፋ ጠይቀን ነበር። በሚያሳዝን ሁኔታ መንግስት የተቃዋሚዎችን ድምፅና የኢትዮጵያ ህዝብ ለእውነተኛ የዲሞክራሲ ሽግግር የሚያሰማውን የድረሱልኝ ጥሪ ወደ ጎን በመተው እነዚህን ወሳኝ ማሻሻያዎችን በማለት ምርጫውን ለይስሙላ ወደ ማካሄድ ገብተዋል። ኦፌኮም ህጉን ለማክበር ሲል ብቻ እንዳይሰረዝ ማለት ነው። በተደጋጋሚ አሁን ካልተሳተፈ ይሰረዛል በህጉ መሰረት። ጥቂት እጩዎችን በማቅረብ እጅግ የተገደበ እና ተምሳሌታዊ ተሳትፎ አድርገን ምርጫው እንደፈራ ነው በመሰረታዊ ግድፈቶች የተሞላ የዜጎችን የመብረጥበት በገፍ የነፈገ ሁኔታ ተካሂዷል። በኦሮሚያና በአማራ ክልሎች እየተካሄደ ያለው አውዳሚ ጦርነት በሰፊ የገጠርና የከተማ ዳርቻዎች ተአማኝነት ያለው ምርጫ ማካሄድ ፈጽሞ የማይቻል እንዲሆን አድርጎታል። ከዚህም ሂደቱ በከፍተኛ ወታደራዊ ጥበቃ ስር ባሉ ዋና ዋና ከተሞች እንዲገደብ ተደርጓል። ትግራይ ክልል ሙሉ በሙሉ ምርጫ የለበትም። ምርጫው ተካሂዶባቸዋል በተባሉ አካባቢዎች እንኳ ሂደቱ ሙሉ በሙሉ ተአማኒነቱን ያጣ ነበር ይላል እና ረዥም ነው መቲ። የአቋም መግለጫቸው ያቀረቧቸው 3 የአቋም መግለጫ አሉ። ስለዚህም ይላሉ የሚከተላቸው 1 ለኢትዮጵያ መንግስት ነው የመጀመሪያው እየተከተለ ያለው የፖለቲካ ልዩነቶች ሙሉ ወታደራዊ ኃይልና በፖለቲካ የማግለል የፍታት ስልት እንደማይሰራ እንዲረዳ እንፈልጋለን። ግጭቶች በዓለም አቀፍ ታዛቢዎች ክትትል በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች በሙሉ እንዲፈቱና ዘላቂ ሀገራዊ መግባባት ለማረጋገጥ ሁሉን አቀፍ ፖለቲካዊ ውይይት እንዲካሄድ አስቸኳይ እርምጃ እንዲወስድ ጥሪ እናቀርባለን። መንግስት ነው ኦፌኮ አሁንም አቋማቸው ላይ ናቸው። ሁሉን አቀፍ መንግስት ያስፈልጋል ተደርጎ ነው የሚለው። 2ኛ ለህዝብ ለኢትዮጵያ ህዝቦች ይላል። የኦሮሞ ህዝብና መላ ኢትዮጵያ ብሔረሰቦችና ህዝቦች በእኛ እምነት ነፃና ፍትሐዊ ባልሆነ ምርጫ መሰረታዊ ችግሮቻችሁ ስለማይፈታ ለእውነተኛ ራስን በራስ ማስተዳደር፣ ለፍትህና ለእውነተኛ ህብረ ብሔራዊ ፌዴራሊዝም በሚደረገው ሰላማዊ የትግል መርሆች ላይ ጸንታችሁ እንድትቆሙና አንድነታችሁን እንድታጠናከሩ ጥሪ እናቀርባለን። 3ኛ ለዓለም አቀፉ ማህበረሰብ ተደረገ የተባለው ምርጫ ሁሉን አካታች ነፃና ፍትሐዊ ምርጫ ያለመሆኑ ብቻ ሳይሆን በፍጹም ዘላቂ ሰላምና መረጋጋት ሆነ ዲሞክራሲያዊ ስርዓትን ስለማይፈጥር መንግስት ሀቀኛና ሁሉን አቀፍ ሀገራዊ ምርጫ እንዲያካሄድ ትርጉም ያለው ጫና እንድታሳድሩ
የኦሮሞ ፌዴራላዊ ኮንግረስ ዲሞክራሲያዊትና ሰላማዊት ፌዴራላዊ ኢትዮጵያን ለማድረግ ትግሉን በቁርጠኝነት ይቀጥላል በማለት ኦፌኮ ጠንከር ያለ መግለጫ አውጥቷል። ይሄ ምርጫ አገርን ወደ ከፋ ቀውስ እንጂ ወደ ሰላም አይመልስም። ሊሆን የሚችለው ሁሉን አቀፍ የሆነ መንግስት ሲቋቋም ነው የሚለው እኛም የተሳተፍነው እንዳንሰረዝ ብለን ጥቂት የተገደበ ተሳትፎ አድርገናል። ምክንያቱም የምርጫ ህርጉ በሁለት ተከታታይ ምርጫ ያልተሳተፈ ፓርቲ ይሰረዛል ስለሚል ድርጅታችንን ለማዳን ነው። ስለዚህ በፍጹም የትም የማይደርስ ነው። እውነተኛ ፓርቲዎች ያላትን ነገር ኦፌኮ እኛ እውነተኞቹ ፓርቲዎች ነው ይሄ የጠየቅነው። እስረኞች በሙሉ ይፈቱ ብሎ ብዙ ነገሮችን ጠይቀዋልና ይሄን ሲሉ ያስታወሰኝ ትናንትና 5 ነው 4 የአብን አመራሮች ብልጽግና ባልተወዳደረባቸው ማለት ነውና በተለቀቁላቸው ወንበሮች ላይ የተደረጉ ነውና ያን ነገር እያየ ነውና እንደው በመግለጫው ላይ የምትዩ ካለ ወደ አብኑ ከመሄዳችን በፊት አይ እኔ ኦሬዲ እንደውም ትንሽ ዘገዩ ቆይተዋል። በእርግጥ በፊትም ብለዋል አሁንም ዘገዩ የሚለው ነበር። በአጠቃላይ ግን እነሱም ወጥተው ይሄ ምርጫ የውሸት ነው ቅርጫ ነው ያሉበትን ነገር ማሳወቅ ነበረብን። በጣም አስፈላጊ ነው። በምርጫው ላይ በነገር ላይ በውጤቱ ላይ በመሳሰሉት ላይ እየወጡ ያሉት ነገሮች በጣም አስቂኝ ክስተቶችን እየፈጠሩ ነው። በአንጻሩ ደግሞ ደስ የሚለኝ ደግሞ የኢትዮጵያ ማህበረሰብ መቼም ሁሉን አውቆ እንደው የማይናገር ነው እንጂ ሁሉን አውቆ ነው እና አንዳንድ ቲክቶከሮች በቀደም እያየው ነበር እና አንዱ ይሄድና ምንድነው ሲሉት ምርጫ እንትን ነበረ እና ምርጫ ምን አልፎኝ ነበረ ሳይመቸኝ ቀርቶ እና ምን ይሁን አሁን ዛሬ ልምረጥ ሲለው አይ መርጠንልሃል ይሉታል። መረጣችሁልኝ እሺ ምናምን ብሎ ተመልሶ ይሄዳል እና በተለያየ ሁኔታ እንደዚህ አይነት መልእክትን እየላኩ ያሉ አሉ። ለእኔም ራሱ በቅርቡ መረጃ ከላኩልኝ ሰዎች ውስጥ አንዱ ግለሰብ ማለት ነው ለ8 ሰው እጄ በቃ ደከመኛል ለ800 ሰዎች ለ8 ሰው አይደለም ለ800 ሰዎች ብቻውን እየመዘገበ እንትን እያለ እንዲያስገባ የተደረገ ሰው መረጃ ልኮልናል እና ያው እነሱም ይሄንን ያጸኑት። በሌላው በኩል ደግሞ ልክ ተወዳድሮ ህዝብ ብሎ አፍቅሯቸው ወዷቸው እንደመረጣቸው ሁሉ ፎታቸውን ለጥፈው ተመረጥን ሲሉ በጣም አዘንኩላቸው። ለእነሱ ነው ያዘንኩት። አብይ አህመድ የሚያደርገው ይሄንን ነው፣ ወደ እሳት ውስጥ ይከታል። እነዚህ ሰዎች እንደው እንዳይሞት ሁሉ ብዬ ሰጋው ታውቃለህ። የሰው እርግማን ብቻ ሳይሆን ያስመርጥና ባለስልጣን ያደርግና ወደ ከባባድ ቦታ ይልኳቸዋል። አይ እዚህ ፈርተና አዲስ አበባ ነው የምንቀመጠው ሲሉ አይቻልም እዛው መሬቱ ላይ ሄዳችሁ ስሩ ይባላሉ። ከዛ ደግሞ ወይ ፋኖ ያገኛቸዋል ወይ አንዱ የተናደደ ያገኛቸዋል፣ ህይወታቸውን ያጣሉ። በኦሮሚያ ክልልና በአማራ ክልል በአመራር ደረጃ አብይ አህመድ ልኳቸው የሞቱ በጣም ብዙ ሰዎች ስላሉ እንደው አንዳንድ ተመረጠን ምናምን ብለው ደስታቸውን የሚገልጡ ሰዎች እያሳዘኑኝ በቃ እድሜያቸው ሁሉ አጭር እየመሰለኝ ምናምን ባለው ጦርነት የተነሳ ቁጣ ስላለ ማለት ነውና ይሄን ይመስላል የጨረባው ነው ገመቲ ባልሹ ላይ ምን መሰለሽ አሁን ያው በአንድ ወቅት ጓደኛሞች ነበርን፣ ጥሩ አቋም ላይ ይገኛል ብለን የምንቀርባቸው ነበሩ። አሁን ግን መስመር በጣም ሲስቱ እኔ እንደውም በቃ ስለማልወድ እንደው ቀድሞ እንትን ብለው የነበረውን ሰው እንትን ማለት በጣም እንትን ብለናቸዋልና በጣም ተናግሬ ማላቅ ብዙ ጊዜና አሁን ትናንትና እነ ክርስቲያን ታደለ የአብን መስራቾች ታስረው መከራ እየበሉ ባለበት ሰዓት ላይ እኔ አሸንፈዋል ተብሎ መለቀቁ አይደለም ወንበሩ መግለጫ መስጠታቸው ጭንፈኞች አይካሄድም ሄደውን ህዝባችን አረጋገጠ ወጥቶ መረጠ ምናምን የሚል እና ለሚቀጥለው ምን ይሆኑ ነው አሁን የተከበሩ አቶ ገሌ እስኪ ተብለው ፓርላማ ላይ ሊናገሩ ነውና የተከበሩ ሲባል አብይ የሚለው በሆዱ እና ሌሎች የሚሉትን እያሰብኩት ነውና ህዝቡ አንድ ግጥም ካሁን በፊት አቅርቤልሽ ነበረ ታስታውሽ እንደሆነ በይስሙላ በዳረጎ የሚሸጡት ሹመት ምንም እንደው ሲጠራ ራሱ አያምርም ምንብልሽና እነሱም ሆዳቸው ያውቀዋል። ሆድ ሲያቅደረው ማታ ነውና ፕስ ይላል ግጥሙ። ካሁን በፊት ይሻለው ለንጉሱ ሊሰግዱ አጋፋሪ ሲወርዱ ከታች አመለጠ ጉዱ ያው እንትን አሉ ማለት ነው። ፈዝፈዙ ውጮች በሳቅ ጠረሱ። አጋፋሪም ለንጉሱ በሹክሹክታቻ ይምላሱ ንጉስ ወይ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው እባክዎ ሹመት ይስጧቸው።
እና ያው ሲሰግዱ ከታች አምጧቸው ሰው ሲቆባቸው ነበር። እሳቸው ምን አሉ? ፊት አውራሪነት ሰጠሁት አሉ። ያሳቸውን ባሴት ዘደሩ እነዛ የተሸሙት የማረጉ ክፋቱ ይላል በኋላ ላይ እንደ መገኛው መከርፋቱ ፊት አውራሪ ገሌ በተባለ ቁጥር ጋለ ማረጉ ወይም ሹመቱ ያልተዋጠለት ህዝቡ በከንፈር ጥመት በፈስ የተገኘ ሹመት ይላቸዋል ነው። አሁን የተከበሩ ገሌ በተባለ ቁጥር ዘፈርለዋ ነው የሚሉት። ለምን በምን የተገኘ ሹመት እንደሆነ እነሱም ያውቁታል፣ አብይም ያውቀዋል፣ ሌላውም ሰው ያውቀዋል። ሲጠራ ነው ያው የሽሙጥ ነውና የትም አትሄጂም ወልፈት አንገትሽ ላይ ታስሮልሽ ገመድ በርቀት የምትለቀቅ ዶሮ አለች አይደል? እንደዛ ነው ያደርጋቸው። በቃ አንገታቸው ላይ እንትን አድርጎ ደሞዝ ታገኛላችሁ፣ ቤት ይሰጣችኋል። የፓርላማ አባል ስትሆኑ ስራም አንዳንዶቹ የላቸው ነበር፣ ስራ ታገኛላችሁ፣ ደሞዝ አለ፣ መኖሪያ ቤትም አለች፣ መኪናም ምናልባት ካለ ሌሎች ይታዛል፣ አለበለዚያ እንደዚህ ታረጋላችሁ ተብሎ አረጋገጥኩ ነው ምናምን ነው። ግን የት ያደርሳል ነው ቅድም ኦፌኮ ያለው ነው። የት ያደርሳል? ኦሮሚያና አማራ ክልል ውስጥ ምርጫ ተካሂዷል ወይ? ትግራይ ጨርሶ ተካሂዷል ወይ? ይሄ መስመር ሰላም ያመጣል ወይ ወደ ሀገር? እንደዚህ እያደረጉ የተወሰኑ ሰዎችን እያያዙ ከየአካባቢው ሰው እገዛለሁ ማለት ያዋጣል ወይ? እንደ ድሮ ቢሆን በኢህአዴግ ጊዜ ቢሆን በህወሓት ጊዜ አዋጥ ተሰርቶበታል ጥቂት። አሁን ህዝብ አምጿል ከዳር እስከ ዳር። አንቺ እንዳልሽው ወደዛም አካባቢ ድርስ ብለው አይሄዱም ጭራሽ እንጂ አይሄዱ። ስለዚህ እንደዛ ነው የተደረገውና ምንም የማያመጣ የትም የማያራምድ ነገር ግን ለነሱ ያው ስራ ያስገኝላቸዋል። በግለሰብ ደረጃ ያን ያደርግላቸዋል ነው። ትክክለኛዎቹ ታጋዮች እስር ቤት ተቆልፎባቸው ይገኛሉ። የህዝቡ ልብ ሐሳብ ሁሉ ነገር ያለው ደግሞ ማንጋ እንደሆነ ሁላችንም የምናውቀው ነውና ይሄ መስመር አብይንስ የት ያደርሰዋል? እነሱንስ የት ያደርሳቸዋል? ለጤና ያደርግላቸው። ለጤና ያደርግላቸው ከማለት ውጭ ምን ይባላል? በእውነት ለጤና ያደርግላቸው ይሆን? እስኪ እንመለከተዋል። እኔም እንደዛ እያልኩ ነው። እውነት ለጤና የመውደቅ ዘመን ነው ብዬ የለ በቃ ደና ቦታ ላይ የነበሩ በትምህርት በስራም አሁን አንተ እንዳልከው አይደለም። በነገር ላይ ስራ አንዳንዶቹ ዩኒቨርሲቲ መምህራን ነበሩ፣ እስካሁንም ይሰሩ አሉ። ትላልቅ ደና የሆኑ ሰዎችን ስቦ የመምታትና የመጣል የማዋረድ ክንዋኔ ነው በአብይ የተካሄደ ያለውና ለጤና ያርግላቸው ነው እኔ የምምለውና እስካሁን በታወጁት የምርጫ ውጤቶች ብልጽግና ፓርቲ ይላል ሳይደር ላይ ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ ማሸነፉን ታውቋል ለሚለው ዜናኛ ፕስ ብለን እንለፍ በሚል ይተረጠር ነው ወጭን አይተረጠርም። ኤኒዌይ ለጤና ያርግላቸው ነው። የኢትዮጵያን ህዝብ ዝርፊያው ቀጥሏል። መቲ ዝርፊያው ቀጥሏል። ዛሬ ደግሞ አዲስ የተሽከርካሪ ሰሌዳ መሸጫ ዋጋ ይፋ ሆኗል። ህዝቡ አሁንም እያጉረመረመ ነው የሚገኘው። ዝም ብሎ ማጉረምረም ብቻ ምንም ስለማያመጣ ዝርፊያው እንደቀጠለ ነው። አዋጁን ተመልከቱት ተመልካቾቻችን። አዲሱ የመሸጫ ዋጋ ትናንት ነግራቸዋልና አይኤምኤፍ ጭምር ከቅጣት ጭምር ገቢህን አስፋ የሚል ጫና ስላደረጉበት ተመልከቱት። የከተማ በተለይ ተመልከቱታቸው የንግድ መኪና እና የግል መኪና ከገዛችሁ 56,000 ብር ለታርጋ ትከፍላላችሁ። ለታርጋ ለሰሌዳ እና ማነው አንድ የሆነ ሊጽፎ ነበረ የኢትዮጵያ ህዝብ 1 ሚሊዮን ክፈል ቢባል መኪናውን ሽጦ ለታርጋው ከፍሎ ይመለሳል ብሎ ሲተቻ አይቼዋል። ሙሉ መኪናውን ሽጦ 1 ሚሊዮን ብር በታርጋ ገዝቶ ይመለስ ነው። ለመብቱ አይቆምም። አሁን መንግስት ምንድነው ያደረገው? አዲስ ታርጋ አወጣዋልና አዲስ ታርጋ አዲስ ሂሳብ ግዙኝ። በቃ ነጋዴ እኮ ነው። ህጋዊ ዘረፋ ያሉት ነው እዛው ኢትዮጵያ ያሉት ራሳቸው። ህጋዊ ዝርፊያ፣ መንግስታዊ ዝርፊያ። ይሄ ከእገታ የሚቀበል አገዛዝ እንደምትመለከተው እኔ እኮ አዲስ ሰሌዳ ያውጣ ወጭ ሊወጣበት ይችላል። ሰሌዳ ታያለሽ። ምንም እኮ ሊወጣበት አይችልም። ይቺ እንትን ነገር ነች ተቆርጦ በሀገር አቀፍ ደረጃ ያን ነገር ሰሌዳ ስታወጪ በ1,000 ብር በቂ ነው። 1,000 ብርም ከበቂ በላይ ያተርፈዋል። ግፋ ካለ 2,000 ብር ላወጣሁበት ወጪ እና የአገልግሎቴን ምናምን ብሎ 2-3 ሺህ ብር ያደርጋል። እንደውም ማክሲመም 5,000 ብር ያደርጋል። ለግል መኪና 56,000 ብር፣ ለንግድ መኪና 56,000 ብር ለታርጋ ክፈሉ ይባላል። ድሮ እኮ የመኪና መግዣ እኮ ዋጋ ነው እኮ ከዓመታት በፊት እኮ። እንግዲህ ዝርፊያው በየአቅጣጫው ነው የመጣው። በብዙ ባለፈው ምን አመጣባቸው ሾፌሮች ላይ እንደተመለከትሽው ምዘና 30 ዓመት ያሽከረከሩ ሾፌሮችን
ምዘና ፈተና ይሰጣል። ፈተናው እኮ ደግሞ የፈተናው እኮ ውድነት እኮ ነው። ጥሪትሽን አሟጣሽ ምናምን 50 ሺህ ምናምን ከፍለሽ ምናምን ፈተና ከወደቅሽ እንደገና እየደገምሽ ፈተና። ዝርፊያው በየአቅጣጫው ነው። እንደተባለው ነው። እኔም በልጁ ስማማለሁ። ማን እንደሆነ አላውቅም። 1 ሚሊዮን የታርጋ ስጥ ቢባል ይሄ ህዝብ መኪናውን 1 ሚሊዮን ብር ሽጦ ታርጋ ለውጦ የሚመጣ ነው። እምቢ ማለት ኬንያዎችን አላያችኋቸውም እንዴ? የኬንያ ህዝብ አላያችሁትም እንዴ? በአንዲት ነዳጅ ላይ 16 ሽልንግ ተጨመረብኝ ብሎ 17 ሽልንግ አስቆመው እኮ በቃ አስቆመው። ምንም ነገር አይታሰብም። ጭራሽ ህዝብ ሳታማክር በሾፌሮች በምዘና በኤሌክትሪክ በነዳጅማ በቃ 10 ጊዜ ነው ነዳጁ የተጨመረው። በተለያየ ነገር ምንድነው ከኛ ጋር ያለው መልስ? ማጉረብረብ፣ ማማረር፣ መብሰክሰክ። በነገር ላይ ገና ይቀጥላል። ምክንያቱም አሁን ራሳቸው ያወጡት መንግስት ሐምሌ 1 2018 ሐምሌ 1 ነው 2018 በሚጀምረው በጀት ዓመት ከታክስ ገቢ ወደ 1.5 ትሪሊየን ብር ነው ለመሰብሰብ ያቀደው። ያ ማለት ምንድነው? በበጀት ዓመቱ ጠቅላላ መንግስት ለጠቅላላ ገቢ የውጭ ብድርን ጨምሮ ከ2 ትሪሊየን ብር በላይ ለመሰብሰብ እንዳቀደ ዛሬ ወደ ቋሚ ኮሚቴው ይመራል ተብሎ የሚጠበቀው የፌዴራል መንግስት 2019 የገቢ ባጀት ረቂቅ ሰነድ ያሳያል ይላል። ያ ማለት በቃ ምንም ለምትተነፍሰው አየር ሁሉ ከዚህ በኋላ ገንዘብ ልትጠየቅ ትችላለህ። በ2019 በጀት ለዕዳ ክፍያ የተመደበው ገንዘብ ከግማሽ ትሪሊየን ብር በላይ ሆነ ይላል። የፌዴራል መንግስት በ2019 በጀት ዓመት ከተዘጋጀው ጠቅላላ በጀት ውስጥ 542.1 ቢሊዮን ብር የሚሆነው ለሀገር ውስጥና ለውጭ ዕዳ ክፍያ እንደሚውል መድቧል ነው የሚለው። አሁን አንተ ባልከው መሰረት በቀደም በወጣው አንተን ባካፈልከን መረጃ መሰረት ያለ የሌለ ገንዘብን ውሰድ ተብሏል። በህዝቡ ላይ እንዳለ አላስፈላጊ ነገር ቢሆን ጨምረ ከየትም ብለህ አምጣ ስለተባለ አሁን ከሴፕቴምበር በኋላ የሚመጣው ደግሞ ስለስካሁኑም ህዝቡ ተንገፍግቧል። እጅግ በጣም አስደንጋጭ የሆነ የገንዘብ የመሰብሰብ የዝርፊያ የእገታ የብዙ ነገሮችንም ዘርፈ ብዙ የሆኑ ዝርፊያዎችን ይዞ ነው የሚመጣው ብዬ ነው የምገምተው መንግስት። ቤዛና ወንድሟ ሄለንን ገደሏት። ሄለንንም በገጀራው ክፍል አስገብቶ እንግዲህ አፍኗት ነበር ማለት ነው። አባባም ዳይመንድም እየፈለጓት ምንም ሊያገኟት አልቻሉም። ነገር ግን እየጠረጠሩት እሱን ነበር፣ ቤዛና እሷን ማለት ነው። የሊሊ አክስት ልጇን እዛው ሐዋሳ አስቀምጣ ልጇ ደግሞ እየተከታተለቻቸው ነው። የሊሊና የባቡሬ እንግዲህ ህይወታቸው አደጋ ላይ ያለ ይመስለኛል። ስልኳንም ባስቀመጠችበት ቦታ ወስታ ፋይሏን ሁሉ ወስታ እንግዲህ ምን እንደምታረገው ባላቅም ተቀብላ ሁሉ ነገር አጠፋፍታ ስልኳን የፈለገች ያለችም ከኋላ ወርውራላታለች ማለት ነው። ሊሊ ከባለፈው ጀምራ እዚህ ጋር ሰው አለ፣ የሚከታተለኝ ሰው አለ፣ ባቡሬ ከዚህ ቦታ እንትፋያለች ብዙ ጊዜ ትናገራለች። ፍቅርና አዴ ተጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ እዝነታችሁ አይለይኝ እያልኩኝ ቤተሰቦች ዛሬ ይዤላችሁ የመጣሁት ሰራተኛዋ አዴ ከባለፈው የቀጠለ 259 ነው ማለት ነው። ይዤላችሁ የመጣሁት ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ለቤት አዲስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ እንግዲህ ከባለፈው ካቆምነበት ጀምረን እንቀጥላለን ማለት ነው። አዴን እንግዲህ ፍቅር ሊሊ ቤት ሄዳ አዴን አንቃ ይዛት ነበር። በዛን ሰዓትም አዴ እኔን እንደዚህ ልትናገርኝ አቺም በማለትም ፍቅርንም አንዴ ጥፊ ያቅምሳታለች። አንቺ የድሮ ሰራተኛ መሆናችን አትርሺ፣ አሁን በሊሊ በሰፋ ባለቤት ተቀምጠሽ ማንነትሽን አትርሺ በማለትም ስትነግራት ስሚ ዴፍ እዚህ ጋር ሳይመጣ እኔ መቼም ከዚህ ቤት አልወጣም ንቅንቅ አልልም በማለትም ውጪ ስትላት አዴ አልወጣም ብላታለች። በዛን ሰዓትም ምን ልታመጪ አይሻለው ስትላት በዛን ሰዓት ነበር አዴን በጥፊ መታቻት። አዴ በጥፊ ስትመታት ፍቅርም ወደ መሬት ጥላ አንቃ ይዛት ነበር። በዛን ሰዓት ነበር ሁለቱም የተጣሉት።
እና አሁን ከዚህ ቤት ትወጫለሽ ወይ አትወጪም? በድሮ ማንነቴ መቼም አላፍርበትም። አዎ ማንም ሰው ሰርቶ በመብላት የሚያፍርበት ነገር የለም። ሰራተኛም ብትሆን ማንም ሰው ደግሞ አታግቢ ብሎ የሚከለክላት የለም ማለት ነው። እንደውም ልትኮራበት እንጂ የሚገባት ማለት ነው። የፍቅር ተንኮልና ሴራ የማንነቷን እያወራች እንግዲህ አንቺን መቼም ዴፍ አያገባሽም፣ አንቺ ሰራተኛ እንጂ ዴፍን በመተት እንጂ ያጣምሽው መቼም አንቺን ሊወድሽ አይችልም በማለት ስትነግራት ስሚ አንቺን ማንነትሽን ይሄን ርካሽን ማንነትሽን ጠልቶ ነው ወደኔም የመጣው ሰላም ፈልጎ ነው የመጣው አሁን ቀጥ ብለሽ ውጪልኝ በማለት ስትነግራት አልወጣም ዴፍ ሳይመጣ ምን እንደምታመጪ አያለው ስትል አሁንም ድጋሜ ጥፊ ሰጣት ወደ በር ጎትታ አወጣቻት ማለት ነው። በዛን ሰዓት ነበር ዴፍ የመጣ በር ላይ ደግሞ አዴ ጎትታ እሷን ያወጣቻት በር ላይ ይገናኛሉ። በዛን ሰዓትም እንዴ ምን እየሰራችሁ ነው አዴ ፍቅር ምንድነው ሲላቸው ዴፍ የድሮ ማንነቴን ያነሳች እዚያውን ልታወራ ልትሳደብ መታለች። እኔ በድሮ ማንነቴ አላፍርበትም እኮራባታለሁ እንጂ ስለዚህ እቺን አፏ የምታሳርፍልኝ ከሆነ አሳርፍልኝና ከዚህ ቦታ አጥፋልኝ ስትል እንዴ ዴፍኔ አንቴ ብዬ ነው የመጣሁት እቺ የድሮ ሰራተኛዋ ማንነቷን ራስታ ርካሽ ሆና አሁን አንቴን በመታት እንጂ መቼም ልታፈቅረህ አትችልም በማለትም ስትነግረው ስሚ ሁለተኛ እንደዛ ልትያቺን በኔ አጠገብ ደግሞ ሁለተኛ አታውሪ አዴ ማለት ደግሞ የኔ ሰራተኛ ሳትሆን የኔ ሚስት ነች በማለትም ደግማም እንደዛ ስትል በጥፊ አቅምሷታል ማለት ነው። አንተ ለሰራተኛ ብላ አፍወን ለሰራተኛ ብላ እኔን ጥፊ እጅን አነሳብኝ በማለትም ገና ሳልደግምሽ ከዚህ ቦታ ጥፊ በማለትም አባሯታል ማለት ነው። ሄለንን የቤዛ ወንድምና ቤዛ አግቷታል። ያገቱበትም ምክንያት ባለፈው እንዳያችሁት እንግዲህ አበባን ይዞ ለሚፈልጉት ሰዎች እንዲያስረክቡ ሰዎች ደግሞ ስለሚፈልጉት ያባቱ ገዳይ ስለሆኑ ብር ደግሞ እሱን ካስረከቡ ስለሚያገኙ ነበር ሄለንን ያዟት። ሄለንን ከያዟት ደግሞ አበባ ወደዛ መሄዱን ስለማይቀር እሷን ለዛ ነበር ያዟት ማለት ነው። የቤዛን ወንድም እሷን ሲያያት ይሳሰታል። በዛን ሰዓትም እኔ ካንቺ ምንም ፈልጌ ምንም ብዬ አይደለም አፍሽን ዘግተሽ ግን ሄለን እኔ ምነግርሽ ነገር እኔ አንቺን አከብርሻለሁ ነገር ግን እኔ ምንም አልቻልኩኝም በማለትም ይነግራታል። ስማ እኔ እዚህ ቦታ ሳገሉኝ እግዚአብሔር ብቻ በዚህ ቦታ ያውጣኝ በማለትም እሷም ይጮሃለው ስትል እንዳጮሂ ነግርሻለሁ ሲላትም አመጮሄን ግን መቼም አላቆምም ስትል እሱም በጥፊ መቷታል ማለት ነው። ስለዚህ እሷም እንግዲህ አበባም እናም ደግሞ ፍለጋውን ቀጥሏል። እሷም ደግሞ ያለችበት ቦታ አልታወቀም። አበባና ዳይመንድ የሄዱ ሁሉንም ቦታ ይጠይቃሉ። አሹንም ሮማንንም ጠይቆ ነበር እነሱም አላየንም በማለት ነበር የነገሯቸው።